በአገልግሎት ጽሕፈት ቤት በኩል ባለፉት አመታትና ይህን አመት ጨምሮ በተለይ የትራንስፖርት አገልግሎት አሰጣጡን በሚመለከት የተሻሉ ስራዎች እየተሰሩ ናቸው። በዚህ አመት አንዱ ከዚህ በፊት በነዳጅ የሚጠቀሙ የከተማ ባሶች ነበሩ። እነሱን በመቀየር 4 የኤሌክትሪክ ባሶች ተገዝተው ከተማችን ላይ አገልግሎት እንዲሰጡ አድርገናል። እነዚህ ከተማችን የኢንዱስትሪ ከተማ ከመሆኑ ጋር በተያያዙ ነዳጅ የማይጠቀሙ ጋዝ የማይጠቀሙ በመሆናቸው እና የጋዝ ጋር ከነዳጅ ጋር ወጪን በመቆጠብ በኩል ጥሩ ጥቅም የተገኘባቸው ናቸው። እሱ ብቻ አይደለም፣ የመንግስት ሰራተኛውን በጣም በዝቅተኛ ዋጋ በሚባል አገልግሎት እየተሰጠ ነው የሚገኘው። የህብረተሰቡም የመንግስት ሰራተኛው በፈረቃ ጧትና ማታ ለመንግስት ሰራተኛው ሙሉ ቀን ደግሞ ለነዋሪው አገልግሎት እየሰጠን ነው የምንገኘው። ይሄ በህብረተሰቡ ዘንድ በጣም ትልቅ ስኬት ተደርጎ የሚወሰድ በመንግስት ሰራተኛው በዚሁ አጋጣሚ ጥሩ አገልግሎት እየሰጠን ነው የምንገኝ ነው የሚሆነው። ሌላው ከዚህ ከትራንስፖርት ጋር በተያያዘ ቀጣይ እያመቻቸነ የምንሄደው ስራዎች አሉ ብዙ። ለምሳሌ ኤሌክትሪክ ወደፊት ሁሉንም መኪኖች ኤሌክትሪክ ተጠቃሚ እንዲሆኑ ማድረግ መቀየር እየሰራን ነው። በቻርጀር እንዲጠቀሙ ነዳጅን ከመጠቀም ውጭ እና በጀታችን ከመቆጠብ ጋር በተያያዘ እየሰራን ነው የምንገኘው። ይሄ ኮሪደር ልማቱ ደግሞ የከተሞችን ደረጃ በሚመጥን እየተሰራ ነው። ባሶች ደግሞ ኮሪደር ልማቱ ጋር አብሮ የሚሄዱ ዘመናዊ ባሶች ለከተማው የሚመጥኑ መሆናቸው በጣም ጥሩ ነው። ይሄን በጣም እያጠናከረ ነው የምንሄደው። የኮሪደር ልማቱ ኤሌክትሪክ ሲስተሙ ደግሞ መኪኖች በየቦታው በየሳይት ኖሯቸው ቻርጅ እንዲደረጉ ደግሞ እየተሰራ ነው ያለው። ይሄ በጣም ጥሩ ተሞክሮ ተብሎ የሚወሰድ ነው። በእኛ ከተማ የባሶቹ አገልግሎት ባሉን በከተማችን በሁሉም የገጠር ቀበሌዎችን ጭምር አካቶ ተጠቃሚ የሚሆን ነው። በዝቅተኛ ዋጋ በጣም በዝቅተኛ በሚባል ዋጋ 26 ኪሎ ሜትር በ10 ብር ነው ትራንስፖርት የሚሰጠው። ከጸዳ ፒያሳ 10 ብር ነው የሚከፍለው አንድ ሰው። በግል ታክሲ ቢሄድ ደግሞ እስከ 100 ብር ነው ያወጣበት። የ100 ብርን ትራንስፖርት በ10 ብር ተጠቃሚ እንዲሆኑ ርቀቱን ስናወዳድረው በጣም ለህብረተሰቡ ከፍተኛ ጥቅም እየሰጡ ነው ያሉት። ሌላው ጋራጁን በሚመለከት አሁን ጋራጃችን በዚህ አመት ወደ ኢንተርፕራይዝ እንዲሆን ፕሮጀክታችን ቀርጸናል። የልማት ድርጅት ኢንተርፕራይዝ እንዲሆን እሱም ፕሮጀክት ይዘን ከከተማው ጋር ተነጋግረናል። የተሟላ ዘመናዊ እንዲሆን የማድረግ ስራ እንሰራለን። ምክንያቱም ቀጣይ የኤሌክትሪክ መኪኖች ኤሌክትሪካል የሆኑ ልጆች ሰልጥነው እነዚህ የነዳጅ ተጠቃሚ ባሶችን የቆዩትን በማስወገድ አዲሶችን ስንተካ ጋራጁን መቀየር ይጠየቅብናል። ባለሙያዎችን ማሻሻል ይጠይቀናል። ደረጃው የተሻለ እንዲሆን እየሰራን ነው ያለ ነው። ግን እስከዛው አሮጆ መኪናዎችን እየጠገነ እየተጠቀምንባቸው ነው። ጥገና ይደረግላቸዋል፣ ይጠቀማሉ። ጥገና እየተደረገ ጥቅም ላይ ይውላሉ። በሂደት ግን እየተወገዱ እንዲሄዱት ስራ እየሰራን ነው ያለ ነው። የበለጠ ደግሞ የተሟላ የሜካኒካል ስራ የጥገና ስራዎች እንዲሰሩ የሚያስችል ዘመናዊ የሆነ ቄራ እያከናወነ ነው ያለ ነው። ይሄ በቀጣይ እንግዲህ ወደ ስራ ስንገባ ጥሩ ጅምር ነው ያለው ማለት ነው።